ሰላም ሰላም ውዶች እንደምን አላችሁ? እንኳን በደህና መጣችሁ። የምሳሌ ድራማ ነው በዚህ ቪዲዮ ማጋራችሁ። ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ ላስታውሳችሁ እወዳለሁ። እንግዲህ የምሳሌ ድራማ እጅግ ልብ አንጠልጣይነቱን ተወዳጅነቱን እንዳተረፈ ቀጥሏል። አምባገነኑ ዝና የሚወዳት ሚስቱ ሉላ በባለፈው ክፍል እንደተመለከትነው መታው ከቤት መውጣቷን ማምለጧን ተመልክተን ነበር። እናም እሱም አቅም ጉልበት አጥቶ ወድቆ ነበር። እንደምንም ብሎ ሲወድቅ ሲነሳ ተንገዳግዶም ለመያዝ እሷን ለመከተል ሞክሮ ነበር። ነገር ግን ስላጣት ከእይታውም ውጪ ስለሆነች በጣሙን ተናዶ በግኖ እንግዲህ ተደፈርኩ ሲል ማንም ደፍሮኝ የማያውቀውን ደፈረችኝ አለቃትም ሲል በኃይሉን በመዛት በመደንፋት እንግዲህ ያለው አማራጭ ያው እነሱን ወይም ሞገስን የሚያውቅ ሰው ያው አንድና አንድነ ኤፍራታና ማህሌት ናቸው። እነሱም ደግሞ በእስር ቤት መሆናቸውን ነግረውት ነበር። ያው እንግዲህ ለዚህ ዓላማ ሲል እነሱን ደግሞ ማስፈታት ግድ ነውና ደውሎላቸው የነ ሞገስን ቤተሰብ ሞገስ ያለበትን ልታውቁ ትችላላችሁ ወይ ብሎ ማህሌትን ጠይቋት ነበር። ማህሌትም ያው ለመፈታት ፈልጋ ከታሰረችበት ለመውጣት ፈልጋ ምንም ሌላ አማራጭ ስለሌላት ያላት እንግዲህ እድል እሱ ነው። ማነው ዝና ነው። እናም አዎ አውቃለሁ ብለው እነሱን እንግዲህ በዋስ ማስፈታቱን ተመልክተን ነበር። ከዛም በኋላ እንግዲህ አንድና አንድ እነሱ ምን ማድረግ እንዳለባቸው ሲነግራቸው ነበር። በጥንቃቄ የሞገስን እና ወይ የሞገስን እናት የሚያገኙበትን መንገድ ከዛም በኋላ ቀጥታ ውሳኔ እንዲደርሱ እንጂ ከሱ መልእክት እንኳን እነሱን ካገኙ አጠቃላይ እንዲገሏቸው እንጂ ምንም መልእክት በመጠበቅ እንኳን ጊዜ እንዳያጠፉ በሚል በኃይል እንግዲህ ቆራጥ ሆኖ ተነስቷል። ለበቀል እንግዲህ ራሱን አነሳስቷል ማለት ነው። ኤፍራታ ግን ራሷን ከዚህ ውስጥ ልታወጣ ፈልጋ ነበር። በዚህ ስራ ራሷን ማስገባት አልፈለገችም። ነገር ግን ከዝና አታመልጥምና የትም መሄድ የለም አንቺም አብረሽ መስራት አለብሽ ሲል እንግዲህ አስጠንቅቋት ነበር። እሷም እንግዲህ ሳትወድ በግድ እሺ ብላ በዚህ ዓላማ ሊሰማሩ ከእህቷ ጋር እንግዲህ ታዘዋል። ዝናም በበኩሉ እንግዲህ የሚያውቀው ሰው ጋር ተፍተፍ እያለ እየደዋወለ እየጠየቀ ነበር። ተመልክተንም ነበር። እናም ያው እነሱ ያሉበትን አድራሻ ስለማያውቁ ያው መቼም እዛ ሆነ ብለው አይቀመጡ መቼም ያው ራሳቸውን ለማዳን ራሳቸውን እንደሚደብቁ ስለሚያውቅ አንድና አንድ እነሱን ማግኛ መንገድ ብሎ ያስበው ያው የስልክ ኮንታክታቸውን የሚነጋገሩትን እና መስመራቸውን የት እንዳሉ በዛ ሂደት እንግዲህ ስማርት ስለሆነ በዚህ በኩል መጥቷል ማለት ነው። እናም የሚመለከተውንም አካል ደውሎ ሲያናግር ተመልክተን ነበር። እናም ያ የሚመለከተውም አካል ይህ ህገወጥ ስራ ስለሆነ ራሱንም የሚያስወቅስ አይነት ስራ ስለሆነ የአንድን ሰው ሚስጥር አሳልፎ መስጠት ይሄ ወንጀል ስለሆነ በዚህ አልተባበርም ሲለው ተደምጦ ነበር። ዝናም እንግዲህ ሰውን መለመን መለማመጥ የማይወድ ነው። በራሱ የሚተማመን የሚኮፈስ እንግዲህ ባለው በዙሪያው ባለው ነገርና በጉልበቱ የሚተማመን ሰው ነው። ነገር ግን አንዳንድ ጊዜ እንደዚህ አቅም ሲያጣ የሰዎችን እርዳታ ሲሻ እንግዲህ በጥበብና በትህትና ሰውን ተለማምጦ እንትን ለማለት ይሞክራል እንደተመለከትነው ማለት ነው። ይህንንም ሰው እንደምንም እንግዲህ ጓዴነ ስላሳለፍነው ጊዜ ስትል እንዲሁም ደግሞ ወሮታውን እሰጣለሁ እንዲህ እያለ እንግዲህ እያናገረው ተመልክተን ነበር። እና ይህ ሰው ህግ ጥሶ ለሱ ይተባበርና አሳልፎ የሰውን ሚስጥር የነ ሞገስን መስመሩን አጠቃላይ የሚነጋገሩበትን ያሉበትን በዚህ ሂደት እንግዲህ ሊያገኝ ይችል ይሆን ይተባበረው ይሆን? እርግጠኛ ነኝ እንግዲህ እንደማያደርግ ይህ ህገወጥ ስራ ስለሆነ ማለት ነው። ምንም ጓድ ቢሆነው ምንም አብሮ ያሳለፉ የሰሩ ቢሆኑም እንደዚህ አይነት ስራ እንግዲህ እዚህ ጋር መልእክቱን እንግዲህ ለኦዲየንሱም ማስተላለፍ ያለባቸው ያው ያ ሰው እንደማይሆን ነው። ይሆናል ብሎ አሳልፎ ከሰጠ እንግዲህ በእንደዚህም አይነት እንደ ወንጀል እንደሚሰራ ነው እዚህ ጋር መልእክት የሚያስተላልፉት ማለት ነው። እንግዲህ በዚህ ላይ በቀጣይ የምናይ ነው የሚሆነው። ሉላም እንግዲህ ራሷን ከዛ ቤት ካሸሸች ከወጣች በኋላ ራሷን የሆነ ቦታ ማሳረፍና ራሷን ማዳመጥ ማረፍ ከሁሉ ገለል ማለት ነበር የፈለገችው።
ሆኖም ግን የሞገስ ነገር አሳስቧታል። እንዲሁም የዳጣና የቅድስት የሞገስ እናት ነገር ጭምር አሳስቧታል፣ እረፍት ነስቷታል። ምክንያቱም ይህ ሰው አደገኛ እንደሆነ ለመበቀል ወደኋላ እንደማይል ዙሪያ ጥምጥም ሁሉ እንደሚሄድ ስለምታውቅ ጠንቅቃ ስለምታውቅ በተደጋጋሚ ሞገስ ጋር እየደወለች እንዲጠነቀቅ እናቱንም እንዲያሸሽ እነ ዳጣና ቅድስትም እንዲጠነቀቁ እንዲያደርግ አበክራ ስትናገር ነበር። እንግዲህ ሞገስም እሺ ብሎ ያው እናቱንም ለማሸሽ እየሞከረ ተመልክተን ነበር። በዚህ መሀል ግን ያው ሉላን ማግኘትና አብሮ ችግሩን ከሷ ጋር ማሳለፍ ከሷ ጋር መጋፈጥ መሞትን ቢሆን አብሯት ከሷ ጋር መሞትን ይፈልጋል መርጧል። እናም አብረን እንሁን ያለሽበትን ንገሪኝ ልምጣ እያላት ነው። እሷ ግን በጭራሽ አይሆንም፣ አንተ ከኔ ጋር መሆን የለብህም፣ ሁል ጊዜ እኔ ችግር ነው የማመጣብህ፣ አሁንም ጦስ መሆን አልፈልግም እያለች እንግዲህ በዚህ ዓላማ ጸንታ ቆርጣ ነበር። ነገር ግን በመሀከላቸው ያው ዳጣ ገብታ ልታስማማቸው ሞክራ እንደምንም ለምናት ሞገስን እንድታገኘው አድርጋ ያው ሉላን በዚህ እሺ ብላ ታዛ ከሞገስ ጋር ሉላ ተገናኝተዋል። እጅግ በጣም እንግዲህ ደስ እያላቸው በአብሮነታቸው ብቻ በጣም ደስ እያላቸው፣ በተለይ ደግሞ ሉላ እንግዲህ ፊቷ ላይ እንዲህ ያለ ፈገግታ ታይቶ አይታወቅም። ከሞገስ ጋር ስትሆን ያላት ፈገግታ ደስታዋ በቃ ምንም ነገር በዛ ባይኖር ምንም የስጋት ቆይታን ቢቆዩ ግን ለደቂቃዎች ራሱ ከሱ ጋር የምታሳልፈውን ጊዜ በቃ በጣም የምትወደውና የምትመኘው በቃ ለህይወቷ ትልቅ ደስታ ፈጣሪ የሆነ ሰው እንደሆነ ነው ሞገስ የተመለከትነው ማለት ነው። ለሱም እንዲሁ ሉላ እንደዛ ለህይወቱ ለኑሮ ለአጠቃላይ ህልውናው በቃ ደስታ የሆነች እንዳለ ህይወቱን በቃ በደስታ የምትሞላ ሰው ናት። እንግዲህ ሁለቱም አንዳቸው ለአንዳቸው የተፈጠሩ ያህል እስኪሆኑ ድረስ ነው። ነገር ግን እንግዲህ ሉላ የሰው ሆናለች፣ ሌላ አግብታለች። ከዛ ወጥታ እንዴት ያለ ኑሮ ነው አሁን ከሞገስ ጋር የምትኖረው? እንዴትስ ሊሆን ይችላል? ለምሳሌ ያው ሞገስ የማይቻል ሰው ነው። በጉልበትም በገንዘብም በምንም በሰውም በዙሪያው ሰው አለው። ስለዚህ እነ ሉላና ሞገስ እንግዲህ ከሀገር ካልወጡ በስተቀር አገር ውስጥ እስካሉ ድረስ ቤትም ሆነ ቤትም እንግዲህ ከሱ ሰው ሊያመልጡ አይችሉም። እና በቀጣይ እንግዲህ ያገኛቸው ይሆን? በተለይ ደግሞ ዳጣ አርፋ አትቀመጥም፣ ስትንቀለቀል ያው እሷን እንደሚያገኛት ነው። ባለፈውም ያው ብዙ አሰቃይቷት ነበር ይዟት፣ ያው ያሉበትን አልተናገረችም። ምንም ያወጣችው ነገር ሚስጥር ባይኖርም አሁን ግን እሷንም ካላጋለጠች ያሉበትን ይዟት ማለት ነው። አጋጣሚ ከያዛት መያዟም ደግሞ አይቀርም። ከያዛትም ደግሞ ካልተናገረች ያው እሷ ላይ እርምጃ እንደሚወስድ ነው። እንደባለፈው በትዕግስትም አያዳምጣትም። እና በዚህ ላይም እንግዲህ በቀጣይ ምን ይዞ ይመጣ ይሆን የሚለውን የምናይ ነው የሚሆነው። ዳጣ እንግዲህ ቤተሰቦቿን በማግኘት ሁኔታ ስላገኘችው ፍንጭ በጣም ተደስታ በቀጣይ ደግሞ ሊሆን ያለውን ነገር እንግዲህ በጉጉት እና በተስፋ እየተጠባበቀች ነው። እንደው በዚህ ላይ ትዕግስቱም ሁሉ አታለች። እስካሁን ከኖረችበት ጊዜ ይልቅ አሁን ደግሞ ጊዜው ሁሉ ረዝሞባታል። እናም ያ እሷን ጣለ የተባለው ሰውዬ ቤቱ እንግዲህ ሲሄዱ ከዛ ቤት ተቀይሮ እንደወጡ ከዛ ተቀይረው ሄዱ የተባለበት ደግሞ ሲሄዱ ከዛም ደግሞ ሸጠው ሌላ ቦታ ሄደዋል ተብሏል። ከዛ ደግሞ ያለበት ሀገር ደግሞ የተጠቀሙበትን ለመሄድ በዛ ሂደት ላይ ነው ያሉት። እንግዲህ እሷ ብቻዬንም ቢሆን እሄዳለሁ እያለች ነው እንግዲህ መጠበቅን አልቻለችም። ምክንያቱም በጣም ወሳኝ ነው ለአንድ ሰው ህይወት እንግዲህ ቤተሰብ በጣም ወሳኝ የሆነ አካል ነው። አንድ ሰው በህይወት እስካለ ድረስ የማንነት ጥያቄ ነውና ይህ በጣም ለሷ አንገብጋቢ ጉዳይ ሆኗል። እና በአንድ በኩል ደስ ይላታል፣ በአንድ በኩል ደግሞ ትፈራለች። በአንድ በኩል በቃ እናቴን ባገኘው ብላ እየተመኘች በዛ ሂደት ውስጥ ነው ያለችው። እንዲሁም ደግሞ ቅድስትን ስለ አንዳንድ ነገር ስለ ቤተሰብ ስለ እናት እየጠየቀቻት፣ ቅድስትም ደግሞ በምትመልስላት ነገር እሷም ወደ ራሷ እንግዲህ እየተመለከተች ዳጣ ስታለቅስም ተመልክተን ነበር። ቅድስትም እያባበለቻት እያጽናናቻትም እንግዲህ ነገ መልካም እንደሚሆን እንደምታገኛቸው፣ ግን ባታገኛቸውም ደግሞ ነገሮችን እስካሁን ኖረሻል፣ ከዚህም በኋላ ደግሞ ትኖሪያለሽ፣ ግን ራስሽን አረጋጊ እያለቻት በብዙ እየመከረቻት ተመልክተን ነበር።
ቅድስት የምሳሌንና የብሩክን መምጣት ድምፃቸውንም ጭምር በመጠባበቅ መምጣታቸውንም በመናፈቅ ላይ ትገኛለች። እነሱ ያሉበት በተለይ ብሩክ የሚተኛበትም አልጋ ገደም ብላ በትዝታ በሀሳብ ደስ እያላት በተስፋ እንግዲህ ማህሌት አመለጣት ብሩክን የሚያህል ሰው አጣች እያለች ብሩክ ተገኝቶ ነው እንዴ እያለች እንግዲህ በመመኘት አይነት በቀጣይ ከሱ ጋር ህይወቷ ቢሆን እየተመኘች ምሳሌ ታክማ ድና በሰላም ይምጡ እንጂ እንደማትለቀውም ተስፋ እያደረገች በዚህም ደስ እያላት ነው። በሌላ በኩል ግን እነ ማህሌትና ኤፍራታ በቁጭት በንዴት ውስጥ ናቸው። ምክንያቱም ብዙ ነገሮች አልተሳካላቸውም። በተለይ ኤፍራታ ማህሌትን በማብሸቅ አይነት ንግግር እየተናገረቻት እስካሁን ድረስ አንድም ነገር አልተሳካልሽም፣ ከዚህም በኋላም እንጃልሽ እያለቻት ተስፋ የማስቆረጥ አይነት ንግግርም ትናገራለች። ማህሌት ግን የእስካሁኑ እንዳለ ቢሆንም ከዚህ በኋላ ደግሞ እንደሚሳካላትም ተስፋ ታደርጋለች። እንዲሁም ደግሞ ባይሳካስ ብላም በንዴት በቁጭት አይነት ስሜት ውስጥም ሆና ብቻ አሁን በቀጣይ ልታደርገው ላለው ነገርም እንዲሁ በዝናም ተማምና እሱ በሚሰጣትም ነገር እንግዲህ እየተደጎመች አለች። እንግዲህ ክፉ ሰው መቼም ተሳክቶለት እስከ ዘለቄታው አይኖርም፣ ለጊዜው ይምሰለው እንጂ። እናም ዝናም ቢሆን ያለው ነገር ሉላን አላስጣለውም። ያለው ነገር ንብረቱ ወይ ጉልበቱ እሷን ጨቁኖ ማኖሩም እስከ ዘለቄታው ምንም ሊያደርግ አይችልም። እሷም ቆርጣለችን ከቤቱ ወጥታለች፣ እንደዛም ጎርተዋለች። እንግዲህ እሱስ አሁን በቀጣይ በዛቻው እንግዲህ ተሳክቶለት እነሱን ይበቀላቸው ይሆን ያገኛቸው ይሆን? በአጠቃላይ ቀጣዩንም ክፍል በዝርዝር የምናጋራችሁ ይሆናል። ይህን ቪዲዮ እስካሁን በማየት አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት ደህና ሁኑልን። ባይ ባይ።